እግዚአብሔር ማስተዋሉን ይስጠን። ሰላም ጤና ይስጥልኝ። እንዴት ናችሁ? ዛሬ የምልላችሁ ነው አንድ ታሪክ ሰምቼ በጣም ደስ ስላለኝ ሼር ላርጋችሁ ብዬ ነው የመጣሁት። አንድ ባለጸጋ ሴት ነበረች እና እቺ ባለጸጋ ሴት በጣም ምስኪን ጎረቤት አላትና ባላት አቅም ሁሉ የምታግዛት የምትረዳት ናትና ግን በሆነ ቀን አንዴ ልጇን ልካ ጨውን እንዲቀበላት ታረጋለች። ከዛ ይሄ ነገር ተደጋገመበትና ይሄ ልጅ ወይ ማዬ ጨው እኮ ግን ቤት አለ ለምንድነው ከነሱ የምትወስጂው ይላታል። ከዛች ባለጸጋ ሴት ምን ብላ መለሰችለት? ልጄ እቺ ምስኪን ሴት እኔ አግዛታለሁ፣ ብዙ ነገር ሰጣታለሁ። እሷ ግን በዚህ ነገር እንዳይሰማት ምንም አርግላት አላቅም ብላ እንዳትጨነቅ ብዬ ነው ጨው መቀበላት። እኔም እኮ ሳይኖራት አግዛታለሁ ብላ እንድታስብ ብዬ ነው ጨው መቀበላት አለችው አሉና እኔ በጣም ነው የወደድኩት። እና ማስተዋል ያው ከእግዚአብሔር ነውና አንዳንድ ሰዎች ማቹሪቲያቸው በጣም ሲጨምር የሚያስቡበት ወይ ሁሉ ይለወጣልና በጣም ነው ደስ ያለኝ። አመሰግናለሁ።